በዓለም ከፍተኛ ሞት ከተከሰተባቸው ቦታዎች አንዱ ነው። ቼርኖቢል እንደ ኤሮፓውያን አቆጣጠር በ1986 በወርሃ ሚያዝያ 26ኛው ቀን ላይ እዚህ በቁጥጥር ምድብ ላይ የነበሩ ኦፕሬተሮች በታሪክ መጥፎ የሚባለውን የኒኩለር አደጋ አስነስተዋል። በሙከራ ሂደት ጊዜ ቼርኖቢል ቁጥር 4 ኃይል ማመንጫ ፈነዳ። በዛም ወቅት ሂሮሺማ ላይ የተጣለው አቶሚክ ቦምብ ከነበረው 400 እጥፍ ራዲዬሽን ነበር የተለቀቀው። ራዲዮ አክቲቭ ንጥረ ነገሩም በመላው አውሮፓ ተሰራጨ። ጨረሩን ለመዝጋት በተበላሸው ኃይል ማመንጫ ዙሪያ የኮንክሪት ሰርኮፋጉስ በመስራት የሰራተኞች ጦር በፍጥነት ገባ። ግንባታውን በሚሰሩበት ወቅትም 2000 ሰራተኞች ለህልፈት ተዳርገዋል። ነገር ግን ጥገናው ጊዜያዊ ብቻ ነበር። የድሮ ሳርኮፋገስ በቫሪው ጸንቶ መቆም አይችልም ነበር። ከራሱ ክብደት በላይ በሆነው በምንም ነገር እንኳን አይደገፍም። በዚሁ ምክንያት በሚገርም ሁኔታ ሲሰራም በአስቸጋሪ ሁኔታ ነው የተሰራው። አሁን የ30 ዓመት ዕድሜ ያለው ይህ የሰርኮፋጉስ እየዛገ ነው፣ እናም ሊፈርስ ይችላል። ፈረሰ ማለት ደግሞ በመጀመሪያ ደረጃ የሚያስከትለው በዙሪያው ያሉትን ሰፊ ቦታዎች መበከል ነው። በውስጡ ወደ 35 ቶን የሚሆን የራዲዮ አክቲቭ ብናኞችን አቅፏል። ከዛ ከወጣ ትልቅ መቅሰፍት ነው የሚፈጠረው። አንድ ችግር አለ። ሰርኮፋጉሱ በጣም አንጸባራቂ ስለሆነ ቀጥታ በላዩ ላይ መገንባት አይችሉም። ከ40 አገሮች የተውጣጡ መሐንዲሶችም የማይቻል የሚመስለውን እቅድ ነድፈዋል። ጨረሩን ለመከላከል በ1000 ጫማ ርቀት ላይ ደህንነቱ በተጠበቀ ክልል ውስጥ ግዙፉን ተንቀሳቃሽ ሕንፃ ይገነቡታል። በመቀጠልም አንሸራተው ወደ ቦታው ይወስዱታል። በመጠኑ እንዲሁም በውስብስብነቱ ጭራሽ ታይቶ የማይታወቅ ነው። ቀላል ቢሆን ኖሮ ደግሞ ከ20 እና ከ25 ዓመት በፊት መስራት ይቻል ነበር። የፕሮጀክቱ የመጀመሪያ እርምጃ የሚሆነው በሺዎች የሚቆጠሩ ሰራተኞቹን ደህንነት መጠበቅ ነው። በግንባታው ክልል ውስጥ ያለው አፈር የተበከለ አፈር ነው። እናም ሰራተኞቹ 3 ጫማ ያህል ወደ ታች ቆፍረዋል። ቁፋሮ በምታካሄድበት ወቅት በጣም ፈታኝ ሊሆን ይችላል። ምክንያቱም ከአደጋው ጊዜ በኋላ የተቀበሩ መርዛማ የሆኑ ነገሮችን አብራ የምትቆፍርበት አጋጣሚ ይኖራል። ራዲዬሽኑ በሳርኮፋጉስ ግድግዳዎች በኩል ወደ ግንባታ ቦታው እየሰረጸ ነው። የሰራተኞቹን ደህንነት ለመጠበቅ ቡድኑ የጨረር መከላከያ ይሰራል። የመከላከያው ሽፋን የአካባቢውን በጨረር የመጠቃት ዕድል በ4 ወይም በ5 እጥፍ ይቀንሳል። አሁን ላይ ደህንነቱ የተጠበቀው ቦታ ላይ ጨረሩ ከሕክምና ኤክስሬይ ጨረር ያነሰ ነው። ስጋቱ ሙሉ በሙሉ ቀንሷል የሚል ድምዳሜ መስጠት አልችልም፣ ግን ቀንሷል የሚል እሳቤ አለኝ። ጣቢያው ከተጸዳ በኋላ ሰራተኞቹ የመያዣውን ምሰሶ መሬት ላይ ሰበሰቡት። እያንዳንዱ 5 ጃምቦ ጀት ለማንሳት የሚያስችል አቅም አለው። ኮምፒውተሮች ማንሻውን ሙሉ በሙሉ በደንብ አድርገው ይቆጣጠሩታል። የኮምፒውተር አገናኝ መስመሮች ኃይለኛ መሳሪያዎች ናቸው። ለመሐንዲሶቹም ልዕለ ሕንፃዎች እንዲገነቡ ይረዷቸዋል። ይህ ግን የአርኩ ግማሽ ብቻ ነው። በምድር ላይ ያለው ትልቁን ተንቀሳቃሽ ግንባታ በአንድ ቁራጭ ብቻ ለመገንባት በጣም ከባድ ነው። ስለዚህ ያለቀውን ግማሹን አካል ወደ ፈረሰው ኃይል ማመንጫ አንሸራተው ሁለተኛውን ቀሪ አካሉን መስራት ጀመሩ።
እያንዳንዳቸው ማንሻዎች 2 ቀን ይወስዳሉ። የአርኩንም ቁመት 350 ጫማ ድረስ ለማስኬድ 3 የተለያዩ ማንሻዎች መሰራት አለባቸው። እያንዳንዳቸው ማንሻዎች 2 ቀናት ይወስዳሉ። ሙሉ ህንፃው ሲያልቅ ደግሞ ህንፃው ባለ 35 ፎቅ ሰማይ ጠቀስና የአየር ትራንስፖርት ማረፊያ እስካለው ድረስ ደግሞ ራዲዮ አክቲቭን መቋቋምና 21000 ስኩዌር መሸፈን የሚችል መከለያ ያለው። ከማይዝግ ብረት የተሰራ ውጫዊ ሽፋን አለው። በውስጡም ቢሆን የተከለለ እንዲሆን እጅግ ጠንካራ ግድግዳ አለው። በውስጠኛው ክፍል ያለውንም የጣሪያው የጨረር መከላከያ አንዱ ክፍል ወደ ውስጥ እንዳያልፍ ሙሉ ያደርገዋል። ከአርኩ ውስጥ ፈሳሽ በትንሹ እንኳን እንደማያልፍና መያዙን ለማረጋገጥ የሚያስችል እጅግ ውስብስብ የሆኑ የመስሪያ ዕቃዎች ውህደት ነው። ይህ ሲያልቅ መላውን አውሮፓ ከኒኩለር ስጋት ቀጠና ይጠብቃታል። እና ቅርብ ወደሚገኘው ፐርፒያት ከተማ ያዘነብላል። ቦታው በጣም ጨረር የበዛበትና ለ20 ዓመታት ያህል ሊለመድ ያልቻለ አካባቢ ነው። ከተማዋ በጣም ዘመናዊ ነበረች። ብዙ ወጣቶች ነበሩ። እወዳት ነበር። በመጀመሪያው አደጋ በደረሰበት ምሽት የቡድን 4 መቆጣጠሪያ ክፍል እንደሆን ተመደበ ነበር። ነገር ግን አለቃዬ የምትሄድበት ምንም ምክንያት የለህም አለኝ። እናም ቤት የቀረው ከጧቱ 1 ሰዓት ተኩል ላይ ነበር። 2 ኃይለኛ ድምጾችን የሰማ ነው። እናም ወዲያውኑ በመስኮት በኩል ይጃየው የወደመውን የኃይል ማመንጫና እየተንቦገቦገ የነበረውን ጭስ አየው። ከግማሽ ሚሊዮን በላይ የሚሆኑ ሰዎችም ለጨረሩ ተጋላጭ ሆነው ነበር። ደንግጬ ነበር። ቤተሰቦቼ ነቅተው ነበር። ባስ ላይ ያሳፈርኳቸው። ነገር ግን ተመልሶ የመጣ ሰው የለም። አዲሱ ግንባታ ይህንን ስጋት እስካልተከላከለ ድረስ መላው አውሮፓ ይህንኑ ፍጻሜ ልታስተናግድ ትችላለች። መከላከያው በቀላሉ የማይበገር እሳትን 6.0 ማግኒቲዩድ ያለውን የመሬት መንቀጥቀጥንና 3ኛ ደረጃ አውሎ ንፋስን የመቋቋም ችሎታ አለው። ነገር ግን አሁንም ከኢላማው 1000 ጫማ ያህል ይርቃል። ማንም ሰው ከዚህ በፊት እንደዚህ ያለን ግንባታ አንቀሳቅሶ አያውቅም። አሁን ቡድኑ በሰው ልጅ ታሪክ ውስጥ ትልቁን እንቅስቃሴ ማድረግ አለበት። ከ40 ሀገራት የተውጣጡ መሐንዲሶች በምድር ላይ ትልቁን ተንቀሳቃሽ መዋቅር እየገነቡ ነው። እሱም ቼርኖቤል ያለውን መያዣ ነው። ይህም የተበላሸውን የኒኩለር ኃይል ማመንጫና የተሰባበረውን ሳርኮፋጉስን ይሸፍናል። እንደ ኤሮፓውያን አቆጣጠር በ1986 ከቀለጠ በኋላ ቡድኖቹ የቻሉትን ያህል ራዲዮ አክቲቭ ቁሳቁሶችን በማስወገድ አደጋውን ለመከላከል ወደ ሥራ ገብተዋል። ይሄ ጥረት ደግሞ በቅርቡ ይጠናቀቃል። ነገር ግን ይህ የሚሆነው አርኩን በተበላሸው የማመንጫው ኮር ላይ 1000 ጫማ ማንቀሳቀስ ከቻሉ ብቻ ነው። ይህን ያህል ትልቅ እንቅስቃሴ በመሬት ላይ አልተሞከረም። አጠቃላይ ክብደቱ 36000 ቶን ይሆናል። የኤፍል ታወርን ስናየው ደግሞ በግምት 6000 ቶን ነው። የኤፍል ግንብን 6 እጥፍ ማለት ነው። አርኩን በተሽከርካሪ ላይ ማንቀሳቀስ የማይቻል ነው። ምክንያቱም ክብደቱ ተሽከርካሪውን ከመስበርም አልፎ ድቅቅ አድርጎ ነው የሚያስቀምጠው። ስለዚህ ልዩ የሆነ መንገድ መከተል አለባቸው። ከዛም ለማንሸራተት ይሞክራሉ። አወቃቀሩ በ116 የብረት ጫማ ላይ ያርፋል። እነዚህም በቴፍሎን ንጣፎች ላይ ይንሸራተታሉ። በተመሳሳይ መልኩ በማይጣበቅ ቁስ አካል ላይ ደግሞ ይበየዳል።
መንገዱም ዝግጁ ሲሆን ፕሮጀክቱ እንዲጀመር ማድረግ ይቻላል። አርኩን ለመግፋት 200 ሃይድሮሊክ ፒስተኖችን ይጠቀማሉ። በጊዜው የሚፈጠር ማንኛውም ስህተት ደግሞ ሙሉውን ፕሮጀክት እንዲቆም ያደርገዋል። ይሄ ነገር በሆነ መንገድ ከተበታተነ ወይም አንደኛው ጎን ከሌላው በበለጠ ፍጥነት ከሄደ አርኩ ነክሶ ይቀራል ወይም ደግሞ ይቆማል። ስለዚህ እንደገና ወደ ኋላ ልንመልሰው ይገባናል። ትንሽ የሆነ ስህተት አግኝተናል። እሱም ያው በጣም የተወሳሰበ ስለሆነ ነው። በአንድ ጊዜ በዛ ያለ ኢንች ለመጓዝ ወደ 33 ሰዓት ይወስድበታል። ሁሉንም ነገር ማገናኘት አለብን። እናንሸራትተዋለን፣ እናቆማለን፣ እናጣራለን እና ሁሉም ነገር ደህና ይሆናል ብለን ተስፋ እናደርጋለን። አርኩ የመጨረሻዎቹን ጥቂት ኢንቾች ከሄደ በኋላ በሚፈሰው ሪአክተር ላይ ይቆማል። መሐንዲሶቹም በአንድ ወቅት አይቻልም ተብሎ የሚታሰበውን እንደሚቻል አሳዩ። ለብዙ ሰዎች ይህ ጉዳይ እንደ ጠባሳ ሆኖ አልፏል። ጠባሳውን እየሻረ ያለ የሚመስል ደግሞ በቅርብ 30 ዓመታት ውስጥ ዩክሬን ውስጥ የተሰራው ስራ ነው። በዚህ መንገድ መሰራት የሌለበት ነገር ነበር። የትም ቦታ ቢሆን የማይሰራ ስራ ነው። ይህ ቼርኖቤል ውስጥ ያለው ሽፋን ትልቅ አስተዋጽኦ ነው ያደረገው።